እንደዚህ እየሆነብን ያለ ነው፣ እሷ እያሳየች ያለችው ነገር ነው። ስለዚህ ሩታ ነገሮችን ከዚህ በኋላ እንዳትጫኝ ገባሽ? በቃ ሩታ እንድትጫኝ አልፈልግም። እኔ እስካሁንም እዚህ ጋር እንኳን መጡ ያ ሁሉ ነገር ሲናገር አንቺ ያለሽ እዚህ ጋር በቃ ዳኒ ነገሮችን ተረጋግተን እንለፍ ስላልሽ ነው። ከዚህ በኋላ ግን በቃ እንዳትጫኝ ሩታ። በቃ እነሱ በመጡበት ቶን ነው የሚሄደው። እኔ ከዚህ በኋላ አብርሃም ባወራኝ ቶን ነው የማወራው፣ ሄርሜላም ባወራ ያለው ከዚህ በኋላ ሌላኛው ዳንኤል ነው የሚያወስ ገባሽ? ሌላኛው ዳንኤል በቃ ከዚህ በፊት የተውኩትን ነገር ግዴታ እንድገባበት ነው ያደረገኝ። በዚህ ልክ እንዲናገረኝ አልፈልግም። ሄርሜላም ትናንትና ያሳየችን ነገር ልክ አልነበረ ገባሽ? እናንተ እያጨበረበራችሁ እየዋሻችሁ ማስረጃ ወስደን እንኳን መቀበል አልፈለገች። ከተናገረችው ንግግር ደግሞ በጣም ገና ቤት ውስጥ ተሰቅለዋለሁ ምናምን የሉልም ፎቶ ምናምን ብላለች። ስለዚህ አሁን ከትዕግስታችን በላይ ናቸው። ይሄ ከትዕግስታችን በላይ ማለት እስከ ዛሬ ዝቅ ብያለሁ፣ ተናነሰንላችኋል ምናምን። አሁን ግን ይበቃል። ይህም ቪዲዮ ምናልባት እያያችሁት ከሆነ ኦኬ በቃ የሚያሳዝነኝ ትንሽ እግዚአብሔር እንደዚህ አይነት አባት እኔ እንጃ ምን አይነት አባት ነው ያለኝ ብሎ እኔ አንገቱን ሲደፋ ማየት አልፈልግም። እኔ እሱ ነው የሚያሳዝነኝ። ተረጋጊ፣ አረፍ በሽ። እዚህ ጋር ተረጋጊ። ማን አየልኝ ጠጋ ያለ የኔ ሰው አገኝ ብዬ ሰው ያጣመ እውነት እኔ እንደዚህ እኔ እዚህ ጋር ደርሶብኝ ነበር ያወራሁት። በቃ እዚህ ጋር ተናንቆኝ ነው ያወራሁት ማርያምን ማለት በጣም እኔ ራሱ እንዳን በሁሉ መጣ ማለት ትናንትና አብርሃም ያለውን ሰምታችኋል። ልጁን ማልፈልገው ማሳድጊው ምናምን እያለ ነው ሄደው እና አብርሃም ግን ይሄ ጥጋብህ ቢቀንስልኝ ማለት ነው። ለነገሩ የሆነ ነገር ባይደረግበት ኑሮ እንጃ እንደዚህ ይሆናል ብዬ አላስብም። ደግሞ ለሱ ታለቅሳለች እንዲያረ ወደዛ ጠላትሽ አልክስ ይህን ማልቀስ ነው። ጀግና ሁኔታ ማሳየት ነው እንጂ ደግሞ እንደዚህ ደቅሮ ብለሽ ታለቅሳለች እንዲ ልጄን ማትለጥፈው እሷን ነው የምሰቅራት ፎቶ የምሰቅረው ብለሻለች። እቤት መታ ነው የምሰቅር ሲሩታ እንደሆነች እንትን የላትም እና ከዚህ ጋር እኔ አብርሃም ትክክል እየሰራህ ነው ብዬ አላስብም። በነገራችን ላይ ትክክል አይደለም። ይህን ጥጋብን አብልደው እህትህን መዛጋ የምደነፋው የምደነፋው ሁላችሁም የምጨፍሩት ማለት ነው በሩታ ላይ ነው። እሷ እንኳን በጥፋት ነው ያጠፋችው። በቃ የራቁት ፎቶ አለቻት፣ እሱን አደለቀች። በቃ ሌላ ነገር ምንድን ከሱ የበለጠ ምንድን ነው ያጠፋችው? የእሷን የእሱን ቀላት አድርጋችኋል አነጋገርህ ያላገብከው ብዙ ነገርህን እንትን ያልከው ማለት ነው የለወጥከው ማለት ነው። ባለመኪና ብትሆን እንደዚህ እንትን ብትል ምንድን ነበር የሀለል ሰንጋ በሬ ብታክል በሷ ላይ ነው እንጂ በፊት እኮ እናውቅሃለን። ምን ነው ያቺን ቀን ረሳሃት እንዴ? ስልክ የተሰበረብኝ ብለህ ያለቀስክባትን ቀን እሷንም ማስታወሳታ። ከዛ ስልክ እኮ ወጥተህ ነው ወደ አይፎን ወደዛ እንትን ያልከው። ያችንን ቀን ማስታወስ አለብህ። የአሁኑን ማግኘትህና የአሁኑን እንትን ማለትህን አይደለም። በፊት እንዴት ነበርኩኝ ብለህ ማሰብ አለብህ ብዬ ነው ምን የማስበው። ማለት በፊት እንግዲህ ሁላችንም ያንን ቪዲዮ እያላየ የለም ብዬ ነው የማስበው። ከነ እንትና ጋር ሲሰራ ማለት ነው። ከነ ማን ጋር መሰላችሁ? የተንቢ እንደውም የሆነች ሱቅነት ምናምን ነገር ከዛ ሲሰሩ ማን ነው ስሙ? ማልክ ስልክ ከተሰበረበት ብሎ እንዴት እንዳለቀሰ ያችን ልቅሶ ለራስህን ከዛ እኮ ነው ያወጣች ሩታ ምን አረገች? ብዙ ነገር ነው ያረገችልን። እቺ እኮ ካለህ ከሞላ ነው የሀብታም ልጅ ብትሆን ኑሮ ማለት ነው ሀብታም ነን የሚል ሰው በሙሉ እኔ ቲቪ ይከፍታል ብዬ አላስብም። ለማግኘት አይደል እንዴ ቲቪ የከፈታችሁት?
ስለዚህ ይህንን ነገር እንደው ለምንም ቢሆን እንኳን ልጅህ እንደዛ ልጅ እያለህ ይህንን አነጋገር የማያልፍ ዱላ ይሻላል እኮ። ቃላት እኮ በነገራችን ላይ ቃላት በጣም መጥፎ ነው። እንደውም በልጅነታችሁ የሰማችኋት ነገር ደግሞ ከእናንተ ጋር ታል እኔ በጣም እስካሁን ድረስ እውነቴን ነው የምላችሁ። እኔ እንደ ማንኛውም ልጅ ያው የገጠር ልጅ ነኝ። ገጠር ነው ተወልጄ ያደግኩት እና እናቴ ትሞታለች ማለት ነው። እናቴ ስትሞት አያቴ ከእንጀራ እናት ጋር ልጆች አያድጉም ብላ ይዛን መጣች። ብዙም አልቆየንም መጣ። እዛው እናታችን እንደተቀበለች አባቴ ሊወስደን ሲል አያቴ አልሰጥም አለች። ያው አያቴ የሞላት ነው። የገጠር ኑሮ ቢሆን ሁሉ ነገር ሞልቷል፣ ተርፏል። ልጆች ትናንሾች ናቸው፣ ወተትም እየጠጡ ያድጋሉ። ስለዚህ ምንም እኔ እያለሁኝ አይሄዱም ብላ እንትላለች፣ ከለከለች ማለት ነው። አባታችንም ደህና ኑሮ ነው ያለው። ከዛ አጎቴ ማለት ነው አግብቶ ራሱን ችሎ ወጥቷል ከቤት። ምን እዛው አባታቸው ጋር ለምን ጥለሽ አትመጭም? እዛ ሸሽ ገዳይ ሊል ነው። አረ የሆነ በቃ አሁን እንደውም እየረሳሁት መጣ። የተናገረው ነገር አልረሳውም ነበርና እሱን አለ ማለት ነው። እስካሁን ድረስ እሱን አስታውሼ ከሱ ቤት ብሞት እንኳን አልሄድም። ስለዚህ ልጅን ደግሞ ስታሳድጉ በስነ ስርዓት ነው። ከወለዳችሁ ደግሞ ግዴታ አላባችሁ እንኳን የሆነ ለመናገርም ሆነ ለምን ራሳቸውን ተጠንቅቃችሁ ማሳደግ አለባችሁ ማለት ነው። ልጆቻቸውን ስታሳድጉና ቂም በልጅነታችሁ የተወላች ነገር ደግሞ አትረሱም። በልጅነታችሁ ያያችሁትን ደግሞ የልጅነት እንትን ነው፣ የልጅነት አይምሮ ነው። በምንም ነገር የተበከረ ነገር የለውም። የዛችን ቀን ምንም አትረሷትም። እውነቴን ነው የምላችሁ። በእኔ ነው የምወስደው ሁሉም ነገር እኔ። በነገራችን ላይ እንደዚህ ልጆች ራሱ ሲመቱ ልጆች ፊት የሆነ ወሬ ሲወራ ምናምን አሁን በፊት እዛ እያለሁኝ ሌላ ቦታ እያለሁ ማለት ነው ልጆቿ ምናምን ሲትናገር እናትየዋ እንደዚህ በቃ እንትለላታለሁ። ለምን እንደዚህ ትያቸዋለች? ከአባታቸው ጋር ሲጣሉ የአባታቸውን እንትን በቃ እንደዚህ አባታቸው ምናምን ትላቸዋለች። እና ልጆች እኮ ናቸው ለምን? ከዛ ደግሞ መልሶ ለአባታቸው ይነግሩታልና በጣም ይገርሙኝ ነበርና ከልጆች እንትን ላይ ከልጆች ፊት ላይ የሚወራና የማይወራ የሚባልና ለነገሩ አሁን ጥጋብ ነው አንተ የሚያረግህን እኮ አሳጣህ። ስማም እንደ ሰንጋበሬ በቃ ይሄንን እየዞርክ ይሄን ድራፍት ትነፋለህ ከዚች እንትን ጋር በቃ የሆነ በቃ የሚያደርግህን አነጋገርህ ምናምን በቃ እጅህን ታኪስህ እንኳን የወለድ ከረ እንትን ሳይለልህ ነው እንደ ወደ ትዳር የገባኸው። ምንድን ነው ይሄንን ገንዘብ እኮ ጠፊ ነው። እንኳን ያንተ ገንዘብ ቀርቶ በዚህ በዩቲዩብ ቢዘጋ እኮ ተዘጋ፣ ጉሮሮህ ተዘጋ ማለት ነው። ስለዚህ በሩታ ላይ ያገኘኸውን ንብረት እሷ እኮ ሁሉን ነገር አሁን መውሰድ ትችላለች። መኪናዋንም ሁሉንም መውሰድ ትችላለች። ሁሉን ነገር ማለት ነው ተፈለገች። አትፈልግም እንጂ በእሷ ላይ እኮ ነው አሁን ራሱ ቪዲዮ የምትሰራው ቻናልህ ላይ የምጭነው ከእሷ ጋር ስትሰራ ብቻ ነው። እያየህ ነው እኮ እያየን ነው። ከሄርሜላ ጋር ስትሰራማ ወደ ሄርሜላ ነው የምትጭነው። እና አንዳንዴ ደግሞ ሽማግሌ እንደዚህ ምናምን የምትሉት ሁላ በቃ እናስመስል። እኔ ግን እውነት አልመስለኝ አለም። እንደው የሆነ አልቀሰሽ ድራማ ስሪ ተብለሽ ሆነ እኔ እንጃ የሆነ በቃ ድራማቸው ራሱ የሆነ በቃ እንትን ያለ እና ሄርሜላም ብኮኝ ማለት ነው። አንቺ በምን እርግጠኛ ነሽ አብርሽ? አንቺ በምን እንደሚሆን አንቺ በምን እንደ ሩታ እኮ እንደዚህ አስረግዞሽ ወይም አስወርዶሽ ጥሎሽ ሊሄድ ይችላል። አብርሽ እንደሆነ እንደ ምን ነበረ መቀየር ይወዳል። እንደ ምን ነበር የሚባለው? ስለዚህ ቢቀርብሽ ይሻልሻል ማለት እኔ እንደዚህ አይነት ሰው ብሞት አልመኝም። ለምን መሰላችሁ? የመጀመሪያውን አይታችሁ ነው ወደ እንትን የምትከዱት። ስለዚህ
ጥሩ ነገር አለው ብዬ አላስብም። አብረሽ አንቺ እንግዲህ ተገባሽበት ግቢበትና የሩታ ዕጣ ይደርስሻል ማለት ነው። የሩታ ዕጣ የሚደርስሽ ለአንቺም የሩታ ዕጣ አሁን ይመስልሻል እንዴ? የዛ ጊዜ እኮ ሩታን አትናገሩብኝ አትውብኝ ይል ነበረ። አሁንም አንቺን እንደዚህ አይደለም ብለሽ አሁንም ይመጣል ወደ አንቺ ይመጣል። እውነቴን ነው መስሎሻል? አሁን አንቺ በቃ ይሄንን አብረሽ ተብለጭልጨሽ አብረሽ ስለወጣሽ ስለገባሽ በቃ እንትን መስሎሻል። ጉድላ በቃ ካለሱ የለም። ይሄ ደረቱ ተነፋፍቶ ሲሄድ ጊዜ በቃ ካለሱ የለም አልሽ። አሁን ዛሬ የህንድ ፊልም ነው የሰራችሁት ወይ የታይታኒክ ፊልም? ስለዚህ እኔ አብረሽ ወደ ሚስትህና ወደ ልጅህ ብትመለስ ነው የምልህ። ያልተገባ ነገር እየሰራ ያልተገባ ነገር እሷን አናድዳለሁ እያልክ አሁን እንግዲህ ዳኒ ከእንግዲህ በኋላ በሚመጣው ነገር ይመጣል ብሏል። እንግዲህ ምን እንደሚተኮሃኑ አላውቅም። ምን እንደምትኮሃኑ ማለት ግዴታ ልጆቹን መቀበል አለበት። ግዴታ ልጆቹን ማሳደግ አለበት። ግዴታው ነው። ልጄም ትላለልም እንዲህ አለልም እንደዚህ አላረግም እንደዚህ አልሆንም እያለ መኖር የለበትም እንዴ። ለምንድን ነው እሷ ብቻዋን በኋላ ታደገ በኋላ አባቴ ብሎ ይመጣል። ውይ የእሱ ጊዜ ማን ይሰጥሃል? ኧረ ወደዛ